ሰላም ጤና ይስጥልኝ። አያዱ ዩቲዩብ ኢንተርናሽናል ስፔሻል ፉድ ተከታታዮች እንደምን ናችሁ? ዛሬ እንግዲህ አዱ ዩቲዩብ ኢትዮጵያ በራሷ ክችል ላይ አናዳፋ እያለች ትገኛለች። እንግዲህ እንዴት ናችሁ? እንግዲህ ሁልጊዜ የምታቀርብልን የነጮች ምግብ ነው እያላችሁ ስትወቅሱኝ የነበራችሁ የዩቲዩብ ተከታታዮች ዛሬ ደግሞ ኢትዮጵያ ተገኝቼ በደሳሳዋ ጎጆዬ እንግዲህ አመት ባል እያለን ነው። ቤተሰቦቼ ደግሞ ያሉት ምን መሰላችሁ? ዛሬ አንቺ ዶሮ ነው የምንበላው ብለዋል። እንግዲህ መጨረሻው እናያለን። ተከታተሉ። እሺ፣ ሰላም ጤና ይስጥልኝ የአዱ ዩቲዩብ ተከታታዮች። እንግዲህ እንደምታዩት በርበሬ ጨምሬያለሁ። የተጠቀምኩት በርበሬ ቅድም አይታችኋል። ሽንኩርቱ 10 ኪሎ ሽንኩርት ነው እንግዲህ ለዶሮ የተጠቀምኩት። 2 ዶሮ ነው። በርበሬ ደግሞ ሩብ ኪሎ ነው። ዘይት 1/4 ሩብ ኪሎ ማለት ይቻላል። ምክንያቱም እኔ ዘይት ድሮም በምግብ እንትኔ ላይ ታውቃላችሁ ቅባት የበዛበት ምግብ እንደማልወድ። ስፓይስ ደግሞ እኔ እስካሁን ነጭ ሽንኩርትና ዝንጅብል የባህል በጣም ተወዳጁ የሆነ እሱን የተጠቀምኩት። ቀጣይ የምጠቀመውን ደግሞ አሳያችኋለሁ። እስካሁን የተጠቀምኳቸው እነዚህ ናቸው። በጣም ወዳችኋለሁ። ቀጣዩ ፓርት አብረን እንከታተል። እንግዲህ ይሄው ውድ ተመልካቾቼ በርበሬ ጨምሬያለሁኝ። የጨመርኩት በርበሬ ለ10 ኪሎ ሽንኩርት በጣም ከሚገርማችሁ ነገር እጅግ በጣም ባለሙያ ልጅ ስላለችኝ በርበሬዋ ቀይ ነው፣ በጣም አሪፍ ነው። ሩብ ኪሎ ነው የተጠቀምኩት ለ10 ኪሎ ሽንኩርት፣ ብታምኑም ባታምኑም ማለት ነው። እና ዘይት ደግሞ ያው በምግብ ፕሮግራሜ ላይ ታውቃላችሁ ብዙ ቅባት ነገሮችን አልወድም። ከቅባትም ቅባት ዘይት ነገር እንደማልወድ ታውቃላችሁ። ሩብ ኪሎ ነው የጨመርኩት። ዶሮ ላይ ደግሞ እኔ በጣም ወደው ቅቤ ስለሆነ ቅቤው እንግዲህ ሲጨምር ደግሞ ታያላችሁ ማለት ነው። ስፓይስ ደግሞ እንደምታውቁት ብዙን ጊዜ እኔ ቅመማ ቅመም እንደማላበዛ እናንተም ታውቃላችሁ። እጅግ ተወዳጅና ጣፋጭ የሆነው ነጭ ሽንኩርትና ዝንጅብል ነው እስካሁን የጨመርኩት። በኋላ ደግሞ ቀሪውን አብረን እንከታተል። ዶሮ በደንብ ታጥቦ በስነ ስርዓት በሎሚ በጨው በአጃክስ ታጥቦ ተንጠፍፎ በዚህ አይነት መልኩ ገብቷል ማለት ነው። ካፍታ በኋላ አብረን እንገናኝ።